ካህናቶች፣ ዲያቆናት፣ ክቡራን ወጣቶች ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር በዚህ ሁኔታ በዚህ ሰዓት በዚህ ስፍራ እንድንገናኝ ፈቃዱ ስለሆነ ስሙ የተመሰገነ ይሁን። ስለተገናኘን ደስ ብሎኛል። እጅግ በጣም እናከብራችኋለን። like to say we respect you on behalf of our Ethiopian Orthodox Church and the church loves you. ቤተክርስቲያኗ ስለምትወዳችሁ ስለምታከብራችሁ ለእናንተ መልእክት ስላላት ለዚያ ነው በዚህ ልንገናኝ ነው እና ለውስን ደቂቃዎች የተወሰኑ መልእክቶችን ነግራችሁና ከዛ በኋላ ግን ከእናንተ የመጡ ጥያቄዎች አሉ። እነሱን ጥያቄዎች ተመልክተን ከዛ ደግሞ ቀጥታ እዚህ የቀረ ጥያቄ ያለ የምትሉት ካለ እሱን ትጠይቃላችሁ። ከዚያ እኔ የተወሰነ በአማርኛ ተናግሬ በኖሽ ደግሞ ግልጽ ያልሆነውንና ኢምፖርታንት የሆነውን ነገር ደግሞ ዲያቆን ኢያሱ እሱ ብሪፍ የሚያደርጋችሁ ይሆናል ማለት ነው። ግን መጀመሪያ ነፃ መሆን ይኖርባችኋል። ይሄ ጀስት እንደ ወንድም እህት፣ እንደ ጓደኛ እንደዛ አይነት ውይይት ወይም ዲስከሽን ነው እንጂ መጨናነቅ ህግ ያለው የሚያስጨንቅ ነገር አይደለም። ስለዚህ እሱን ቀለል አድርጋችሁ እንድትወስዱት እፈልጋለሁ። የመጀመሪያው እሱ ነው። ጥያቄን ስትጠይቁ ወላጆች ውጭ ስለሚሆኑ እኛና እናንተ ብቻ ስለምንሆን የምትፈልጉትን የትኛውንም አይነት ጥያቄ የምታነሱበት ደቂቃ እንተዋለን ማለት ነው እና ስለዚህ እንዳትጨናነቁ የምንማርበት ትንሽ ደቂቃ የምንቆይበት ርዕስ የሚሆነው ከእግዚአብሔር ጋር መኖር የሚል ርዕስ ይሆናል። ሊቪንግ ዊዝ ጋድ። ሊቪንግ ዊዝ ጋድ፣ ከእግዚአብሔር ጋር መኖር። አንደኛ እንዴት መኖር እንዳለብን ሃው ቱ ሊቭ ዊዝ ጋድ እና ቤኔፊት ኦፍ ሊቪንግ ዊዝ ጋድ፣ ከእግዚአብሔር ጋር የመኖር ጥቅምና ከእግዚአብሔር ጋር እንዴት እንደምንኖር በዚህ ነገሮች በጥቂቱ እንመለከታለን። መጀመሪያ እግዚአብሔር ጋር መኖር ማለት ቢያንስ ሶስት ነገሮችን እነዚህ ሶስት ነገሮችን አሳያለሁ። ሊቪንግ ዊዝ ጋድ ሚንስ ወይም ከእግዚአብሔር ጋር መኖር ማለት ኤሊሚኔቲንግ ሎንሊነስ፣ ብቸኝነትን ማስወገድ ማለት ነው። ብቸኝነትን ማስወገድ። እግዚአብሔር ጋር መኖር ማለት የመጀመሪያው ብቻዬን አይደለሁም ማለት ነው። ለምሳሌ አብሮ መኖር ሲባል አሁን እናንተ ከኔ ጋር ናችሁ፣ እኔ ከእናንተ ጋር ነኝ። ሁላችሁም ከፋሚሊ ጋር ናችሁ፣ ፋሚሊ ከእናንተ ጋር ነው። ልክ እንደሱ ነው መኖር የሚባለው። እግዚአብሔር ጋር የሚኖር ሰው ከቤተሰቡ ጋር ቢሆንም ከቤተሰብ ውጭ ቢሆንም ትምህርት ቤት ቢሆንም ስራ ቦታ ቢሆንም በመንገድ ቢሆንም ኤቭሪዌር ብንሄድ እግዚአብሔር ከእኛ ጋር አለ። እኔ ከእግዚአብሔር ጋር ነኝ፣ እግዚአብሔር ከኔ ጋር ነው። ጋድ ዊዝ ጋድ ብሎ ማመን ማለት ነው። ብቸኝነትን ማስወገድ ማለት ይሄ ነው። እግዚአብሔር ጋር መኖር ይሄ የማይፈታ የማይቋረጥ ማለት ነው። ጀስት ላይክ ብሪዚንግ ሲስተም ማለት ነው። አሁን ብሪዚንግ ሲስተም እንደምታውቁት ተኝተንም እንተነፍሳለን፣ እየተናገርን እንተነፍሳለን። ከእናንተ ጋር እየተናገርኩ ነው አሁን፣ ግን ትንፋሽ አይቆምም። ብሪዚንግ ሲስተም ስቲል በህይወት እስካለ ድረስ አይቆምም። እንደ ላይክ ብለድ ሰርኩሌሽን ላይክ ነርቨስ ሲስተም ልክ እንደዚህ ኮንቲኒቲ ያለው የማይቋረጥ ነው። ከእግዚአብሔር ጋር መኖር የሚባለው ይሄ ነው እና ስለዚህ እግዚአብሔር ጋር መኖር ማለት የመጀመሪያው ብቸኝነትን ማስወገድ ወይም ኤሊሚኔቲንግ ሎንሊነስ ነው። ሁለተኛው ከእግዚአብሔር ጋር መኖር ማለት ትርጉም ያለው ህይወት መኖር ማለት ነው። ከእግዚአብሔር ጋር መኖር ማለት ትርጉም ያለው ህይወት መምራት ማለት ነው። ይህም ደግሞ በሌላ አገላለጥ በእናንተ ቋንቋ ሊቪንግ ኤ ፐርፐዝፉል ላይፍ፣ እግዚአብሔር ጋር መኖር ማለት ይሄ ነው። ማንኛውም ህይወት ሁልጊዜ ትርጉም የሚኖረው ከእግዚአብሔር ጋር ከሆነ ብቻ ነው። ከእግዚአብሔር ጋር ከሆነ ብቻ ነው።
ለምሳሌ የሜይ ሃቭ ኤኒ ፊሎሶፊ ኦፍ ላይፍ የራሳችሁ ላይፍ ፕሪንሲፕል ሊኖራችሁ ይችላል። ግን ከፈጣሪ ውጭ ግን ምናምን የምታስቡት ሚኒንግለስ ነው የሚሆነው። ዊዛውት ጋድ ኤቭሪ ወርልድ ኢዝ ሚኒንግለስ። ከእግዚአብሔር ውጭ፣ ከፈጣሪ ውጭ፣ ከአምላክ ውጭ፣ ከኢየሱስ ክርስቶስ ውጭ የትኛውም አይነት ህይወት ትርጉም የለው። የፈለገ አይነት ፕሪንሲፕል ሊኖራችሁ ይችላል። ላይፍ የፈለገ አይነት የፊሎሶፊ መጽሐፍ አንብባችሁ ሊሆን ይችላል። ግን ከጀርባ ያለው ማን ነው? ለምሳሌ who created me? እኔ ማን ፈጠረ? እነዚህ አካሎቻችን ስናያቸው ለምሳሌ አይኖቻችን፣ የአይናችን በትክክል ቦታ መቀመጥ፣ ይህንም ማንም ያደረገ no one made this without God። ከእግዚአብሔር ውጭ ያደረገ ሌላ አደረጋችን። ኦኬ፣ አሁን ቴክኖሎጂ እንደምታውቁት ነው። በኤአይ በጣም ብዙ ነገሮችን እንፈጥራለን። ቴክኖሎጂ አስደናቂ ደረጃ ደርሷል አይደል? ሰው መፍጠር እስካሁን አይቻልም። ሃይብሪድ ማድረግ ሊቻል ይችላል፣ ማዳቀል ምናምን፣ እነዚህ ነገሮች ግን ስቲል ህይወት ያለው ነገር ግን መፍጠር አይቻልም። የሰው ልጅ በጣም ታይም የሚባሉ ጥቃቅን የሚባሉ ነገሮችን ራሱ መፍጠር አይችልም። አሁን የደረሰበት የቴክኖሎጂ ደረጃ። ስለዚህ ከዚህ ህይወት ጀርባ ሌላ ትልቅ ኃይል አለ ማለት ነው። እርሱም ደግሞ እግዚአብሔር። ስለዚህ ህይወት ትርጉም የሚኖረው ከእግዚአብሔር ጋር ብቻ ነው። ስልጣን ያለው ኃይል ያለው ዓለምን የማዳን ዓለምን የማጥፋት ዓለምን የመጠበቅ አቅም ያለው እግዚአብሔር ብቻ ነው። ለምሳሌ ያለፉትን አሁን ዓለም ላይ ያለውን ትመለከታላችሁ። ጦርነቱ፣ በሽታው ታያላችሁ። እነዚህም ማስቆም የሚችለው እግዚአብሔር ብቻ ነው። በኮሮና ጊዜ የሆነው አይታችኋል። በጣም ብዙ ቴክኖሎጂ አለ፣ ግን ብዙ ሰዎች ሞተዋል። እና አንዳንድ ቦታ እግዚአብሔር ካልሆነ በስተቀር ይህን በሽታ ማቆም የሚችል የለም ብለው እስኪናገሩ ድረስ አቅም አጥተዋል። ስለዚህ እግዚአብሔር የዚህን ዓለም ሙሉ የሚያስተዳድረው የሚመራው እሱ እንደሆነ ኃይሉን ያሳየበት ነው። እና ስለዚህ በህይወት ውስጥ እግዚአብሔርን መያዝ ከእግዚአብሔር ጋር መኖር ማለት ትርጉም ያለው ህይወት መኖር ማለት ነው። ሊዲንግ ኤ ፐርፐስፉል ላይፍ ማለት ነው። ሌላው ከእግዚአብሔር ጋር መኖር ማለት በማይናወጥ መሰረት ላይ መቆም ማለት ነው። በማይናወጥ መሰረት ላይ መቆም፣ በእናንተ ቋንቋ ስታንዲንግ ኦን አንሼከብል ፋውንዴሽን። ከእግዚአብሔር ጋር መኖር ወይም ሊቪንግ ዊዝ ጋድ ሚንስ ስታንዲንግ ኦን አንሼከብል ፋውንዴሽን፣ የማይናወጥ መሰረት። ለምሳሌ ይሄኛ የቆምንበት ቦታ አለ። ይህ ቦታ የማይናወጥ ነው። ለዚህ ነው በሰላም የቆም ነው። ስናመሰግን፣ ዝማሬ ስንዘምር እንደፈለግን እየዘለልን ማመስገን የምንችለው እናምነዋለን። መሰረቱን አይናወጥም። ከእግዚአብሔር ጋር መኖር የሚባለው ይሄ። ስለዚህ አንደኛ ከእግዚአብሔር ጋር መኖር ማለት ብቸኝነትን ማስወገድ ነው። ማንም ሰው ብቻውን አይደለም። ማንም ሰው ከእግዚአብሔር ጋር በየትኛውም ጊዜ፣ በማንኛውም ቦታ፣ በምንም አይነት ሁኔታ ኢን ኤኒ ሲቹዌሽን ኤኒዌር ኢን ኤኒ ታይም አት ኤኒ ታይም ከእግዚአብሔር ጋር መኖር ይችላል። ስለዚህ የመጀመሪያው እሱ ነው። ከእግዚአብሔር ጋር መኖር የሚባለው ብቸኝነትን ማስወገድ፣ ማንም ብቸኛ የለም። አንደኛው እሱ ነው። ሁለተኛው አልኩኝ ከእግዚአብሔር ጋር መኖር ማለት ትርጉም ያለው ህይወት መምራት ወይም ሊዲንግ ኤ ፐርፐስፉል ላይፍ፣ ትርጉም ያለው ዓላማ ያለው ህይወት መምራት ማለት ነው። ሊቪንግ ዊዝ ጋድ ማለት ነው። ሶስተኛው ደግሞ ስታንዲንግ ኦን አንሼከብል ፋውንዴሽን፣ የማይናወጥ የማይነቃነቅ መሰረት ላይ መጽናት ማለት ነው። ከእግዚአብሔር ጋር መኖር ማለት ይሄ ነው። ጥቅሙ ምንድን ነው? ከእግዚአብሔር ጋር የመኖር ጥቅም ለቤኔፊት ኦፍ ሊቪንግ ዊዝ ጋድ፣ ከእግዚአብሔር ጋር የመኖሩ ጥቅም ምንድን ነው? ምን ይሰጠናል ሲባል ጥቂት ነጥቦችን ብቻ ባጭሩ አነሳለሁ። እየተግባባን ነው? ግን እየሰማችሁ ነው? እዚህ ክልል ምናልባት ግልጽ ያልሆነ ደግሞ ሲኖር በኋላ ያዕቆብ ኢያሱ ኢምፖርታንት የሆኑትን ነገሮች እነሱን ሪቫይዝ ታደርግላቸዋል። ከእግዚአብሔር ጋር የመኖር ጥቅም ወይም ቤኔፊት ኦፍ ሊቪንግ ዊዝ ጋድ፣ የመጀመሪያው ከእግዚአብሔር ጋር የመኖር ጥቅም ፍጹም ሰላም ማግኘት ነው። ፐርፌክት ፒስ ነው። ፐርፌክት ፒስ ከእግዚአብሔር ጋር ስንኖር የመጀመሪያው የምናገኘው ጥቅም የአእምሮ ሰላም፣ የውስጥ ሰላም።
ይሄ ሰላም ምን አይነት ሰላም መሰላችሁ? ፍጹም የሆነ ሰውነትን የሚያሳርፍ የሚያጸና ሰላም ነው። ለምሳሌ ከመጽሐፍ ቅዱስ ላንብላችሁ። ከእግዚአብሔር ጋር ስንሆን የምናገኘው ሰላም በሁኔታዎች ላይ የሚመሰረት ውስጣዊ አይደለም። በሁኔታዎች የሚመሰረት አይደለም። ውስጣዊ ሰላም በሁኔታዎች ላይ የማይመሰረት ሰላም እናገኛለን ከእግዚአብሔር ጋር ስንሆን። የመጀመሪያ ፐርፌክት ፒስ የሚባለው እሱ ነው። ለምሳሌ መጽሐፍ ቅዱስ እንዲህ ይላል፣ አይምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ይላል። አይምሮንም ሁሉ የሚያልፍ ማለት ከአይምሮ በላይ የሆነ ማለት ነው። ከመገለጥ ከመነገር በላይ ሲሰማችሁ ብቻ የምታውቁት ይሄ ነው። ይህንን ሰላም የምታውቁት ሲሰማችሁ ብቻ። በእንግሊዝኛ አነብላችኋለሁ። አይምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ልባችሁንና ሐሳባችሁን፣ ሕሊናን ይጠብቃል፣ ልብን ይጠብቃል፣ አንጎልን ይጠብቃል፣ አይምሮን ይጠብቃል። የእግዚአብሔር ሰላም ጠባዩ እንደዛ ነው። በሰውነታችን ውስጥ ሲገዛ ማለት ነው፣ ሲመላለስ። ስለዚህ መጀመሪያ ከእግዚአብሔር ጋር መኖር የሚሰጠን ጥቅም ፍጹም ሰላም ማግኘት ነው። የመጀመሪያው ፊልጵስዩስ ምዕራፍ 4 ቁጥር 7 ላይ በእንግሊዝኛ ላነብላችሁ። And the peace of God, which transcends all understanding, will guard your hearts and your minds in Christ Jesus. Philippians 4, chapter 4, or 7, number 7. ስለዚህ ይሄ ሐዋርያው ቅዱስ ጳውሎስ ጳውል ማለት ነው የጻፈልን መልእክት ነው። በአይምሯችን የሚያልፍ ሰላም፣ ፍጹም የሆነ ሰላም እናገኛለን ከእግዚአብሔር ጋር ስንኖር። ጥቅሙን ነው እያሳያለሁ። The benefit of living with God። ሁለተኛ መመሪያና ጥበብ። ከእግዚአብሔር ጋር የሚኖር ሰው መመሪያ እና ጥበብ ያገኛል። ይህም ጋይዳንስ ኤንድ ዊዝደም። ከእግዚአብሔር ጋር የሚኖር ሰው አንደኛ የህይወት መርህ ይኖረዋል። እንዴት ነው የምኖረው? ለምንድን ነው የምኖረው? ይሄ እውቀት ይኖረዋል። ለምሳሌ ሁልጊዜ ሳይንስ እንደምታውቁት ሳይንስ ሪሊጅን አፕሮች ቱ ዲፍረንት ፎርስ ይባላል። ሳይንስና ሃይማኖት ወደ ተለያየ አቅጣጫ ይሄዳሉ። ሳይንስ ኦልዌይዝ አስክስ ሃው ዋይል ሪሊጅን አስክስ ዋይ። ሳይንስ ምን ብሎ ይጠይቃል? እንዴት ብሎ ነው የሚጠይቀው? ሳይንስ አስክስ ኦልዌይዝ ፕሮሰስ። ሳይንስ የሚጠይቀው ሁልጊዜ ፕሮሰስ ነው። ሪሊጅን ግን የሚጠይቀው ለምን ብሎ ነው የሚጠይቀው? ምን የምትሆነው የፋይናል ዴስቲኔሽን፣ የፋይናል ጎል፣ የፋይናል አቺቭመንት፣ የፋይናል ፐርፐዝ ምንድን ነው? ሃይማኖት የሚጠይቀው ምንድን ነው? ሪሊጅን አስክስ ዋይ የሚባለው ለዛ። ሃይማኖት ለምን ነው የምትኖረው? ለምን እዚህ ይመጣል? ለምን የምናነበው? ለምን እንበላለን? ለምን እንጠጣለን? ሃይማኖት የሚጠይቀው እሱ ነው። አሁን ከዓለም ጋር ያለ ልዩነት፣ ሃይማኖት ከዓለም ጋር ያለ ልዩነት ይሄ ነው። ሳይንስ የሚነግር ይህንን ምግብ ስትበላ ይሄኛው ምግብ በሰውነቱ ውስጥ ዳይጀስት ተደርጎ ከዛ አንዱ ወደ ኤነርጂ ተቀይሮ ሌላው ቆሻሻ ሆኖ ወጥቶ ምናምን ፕሮሰስ ነው የሚመጣው። አሁን በመጽሐፍ ቅዱስም ሳይንስ የሚጠይቀው እንዴት ተፈጠረ ብሎ ነው የሚጠይቀው። ከምን የመጣ ነው? አሁን ኦሪጂን ምንድን ነው ብሎ ነው የሚጠይቀው። የእኛ ጂን ሲሚላሪቲ ያለው ከማን ጋር ነው? 7% ከማን ጋር እንመሳሰላለን? በጣም ሞስት ፐርሰንቴጅ ደግሞ የትኛው ጋር? ሳይንስ የሚጠይቀው እንደዚህ። ሃይማኖት ግን የሚጠይቀው ከእንስሳ ከምን ጋር ስለመመሳሰል አይደለም። ለምንድን ነው የተፈጠርከው? የምትኖረው ለምንድን ነው? የምትጸልየው ለምንድን ነው? የምታነበው ለምንድን ነው? ጥቅሙ ደግሞ ምንድን ነው? ይሄ አድሬሳችን እንድናውቅ ያደርገናል። አድራሻችን። ምክንያቱም የኛ አድራሻ ሰማይ ነው። የመጨረሻው ተስፋችን ሰማይ ነው። የመጨረሻው ተስፋችን እግዚአብሔር ነው። ረቂቅ መሆን ነው። መንፈስ መሆን ነው። የመጨረሻው ጎላችን ፐርፖዛችን እሱ። ስለዚህ ሃይማኖትና ሪሊጅን እና ሳይንስ የሚለያዩት በዚህ ነው። ሳይንስ አስክስ ሃው፣ ሪሊጅን አስክስ ዋይ። መጽሐፍ ቅዱስ እንዲህ ይላል። መዝሙረ ዳዊት መዝሙር 119 ቁጥር 105 ላይ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው፣
መዝሙር 119 ቁጥር 105 ላይ Your word is a lamp for my feet, a light on my path. Psalm 119:105 በዚህ በአምላክ ዳዊት የአምላክ ልብ heart of God ተብሎ የሚጠራው ዳዊት የሚናገረው ይህንን ነው። እግዚአብሔር የያዘ ሰው ከእግዚአብሔር ጋር የሚኖር ሰው መመሪያ አለው። ከፊት ለፊቱ ፕሪንሲፕል አለው፣ ህግ አለው፣ ጋይዳንስ አለው፣ ዊዝደም አለው፣ ጥበብ አለው፣ ስኪል አለው። ማለት ዝም ብሎ እንደፈለገ መሄድ አይደለም። ይህን ባደርግ ለምሳሌ እዚህ ሀገር ህግ አላቸው። የሀገሩ ህግ ማለት ነው። ዝም ብሎ የሚሄድ ቢሆን መኪኖች ለምሳሌ ይጋጫሉ አይደለ? ትራፊክ ላይት ባይኖር፣ ስፒድ ሊሚት ባይኖር፣ ዝም ብሎ እንደፈለገ ሰው መኪና አስነስቶ የሚሄድ ቢሆን መኪኖች ይጋጫሉ፣ ሰዎች ይጋጫሉ፣ አደጋ ይደርሳል። ህግ ያስፈልጋል። ሰዎች ጋር ህግ ያስፈልጋል። ይሄ የስጋ ህግ ነው። የነፍስ ደግሞ ህግ ደግሞ አለ። የመንፈስ ህግ አለ። ይሄ ሃይማኖት የሚባለው የመንፈስ ህግ የነፍስ ህግ ተብሎ ይገለጣል። ስለዚህ ሁለተኛው ከእግዚአብሔር ጋር መኖር ጥቅሙ መመሪያና ጥበብ ማግኘት ነው። የመጀመሪያው ከእግዚአብሔር ጋር መኖር ፍጹም ሰላም ማግኘት፣ ሁለተኛ መመሪያና ጥበብ ማግኘት። ፍጹም ሰላም ማለት ፐርፌክት ፒስ ብለናል። መመሪያና ጥበብ ጋይደንስ ኤንድ ዊዝደም ማግኘት። ሶስተኛ ጥበቃና መጠጊያ ማግኘት ሊቪንግ ዊዝ ጋድ the benefit of living with God ነው ያየን ያለው ከእግዚአብሔር ጋር የመኖር ጥቅም። ይህም ጥበቃና መጠጊያ። ሶስተኛ ፕሮቴክሽን ኤንድ ሪፊውጂ። ከእግዚአብሔር ጋር የሚኖር ሰው ፕሮቴክትድ ነው ሁልጊዜ። አሁን በጣም ብዙዎቻችን ራሳችንን ፕሮቴክት የምናደርግ ይመስለን ይችላል። sometimes we may think that we may protect ourselves, we have possibility to protect ourselves እንደዛ ልናስብ እንችላለን። ግን ከአቅማችን በላይ የሆኑ ነገሮች አሉ። እግዚአብሔር ብቻ የሚያውቃቸው፣ እግዚአብሔር ብቻ የሚያውቃቸው፣ እኛም ማናውቃቸው አሉ። we may come to this church in one direction፣ በአንድ አቅጣጫ ልንመጣ እንችላለን እኛ። እግዚአብሔርስ በዛኛው አቅጣጫ በዚህኛው አቅጣጫ ከሚመጣ መዓት አደጋዎች እግዚአብሔር ጠብቆ ነው። we don't know even we are here። ከእግዚአብሔር አንጻር ስናየው እዚህ ለምን እንደሆነ ራሱ እግዚአብሔር የሚያውቃቸው ብዙ ነገሮች አሉ። we are being protected ከማናውቃቸው ነገሮች እየተጠበቀ። ስለዚህ ከእግዚአብሔር ጋር መኖር ማለት ይሄ ነው። አሁን ራሱ የተጠራችሁበት ዓላማ በህይወት ዘመን ከእግዚአብሔር ጋር መኖር እንዳለ ሆኖ ግን አሁን ራሱ ከእግዚአብሔር ጋር ልትሆኑ ነው። አሁን ከእግዚአብሔር ጋር ናችሁ፣ ተጠብቃችኋል፣ ተጠልላችኋል። እግዚአብሔር ፕሮቴክት ያደርጋችኋል። ስለዚህ ዓላማው ሶስተኛው ከእግዚአብሔር ጋር የመኖር ዓላማ ይሄ ነው። በፈተና በጭንቀት ጊዜ እርሱ ብርቱ መጠጊያችን መሆኑን የምናስገኝበት ነው። He is our strong refuge during times of trial and distress። በማንኛውም በሚያስጨንቅ ጊዜ ውስጥ እግዚአብሔር እንደሚጠብቀን የምናውቅበት ነው። መጽሐፍ ቅዱስ እንዲህ ይላል። ጥቅስም አላበዛው እንዳላስጨንቃችሁ ነው። በአንድ ጊዜ እግዚአብሔር መጠጊያችንና ኃይላችን ይላል። ከእግዚአብሔር ጋር መኖር መጠበቂያና መጠለያ ሆኖ የሚያገለግል ነው። እግዚአብሔር ጠባቂ ነው። እግዚአብሔር መጠለያ ነው። እግዚአብሔር ቤት ነው። እግዚአብሔር መኖሪያ ነው። እግዚአብሔር ርስት ነው። ስለዚህ ሶስተኛ ከእግዚአብሔር ጋር ስንኖር እንጠብቃለን፣ እንጠለላለን። እግዚአብሔር መጠጊያችንና ኃይላችን ባገኘን በታላቅ መከራ ሁሉ ረዳታችን ነው። እግዚአብሔር መጠጊያችን፣ ኃይላችን። አሁን እግዚአብሔር መጠጊያ ብቻ አይደለም፣ ኃይል። እግዚአብሔር ጋር የሚኖር ሰው he has the power ምንም ነገር የማድረግ አቅም አለ። ነገሮችን የመረዳት፣ የማወቅ፣ የመረገጥ፣ የማድረግ እነዚህ ሁሉ አቅሞች አሉት እግዚአብሔር የሚይዝ ሰው። ባገኘን በታላቅ መከራ ረዳታችን ነው። መዝሙር 46 ቁጥር 1 ላይ God is our refuge and strength. God is our refuge and strength and ever-present help in trouble. በማንኛውም አስቸጋሪ ሁኔታዎች ውስጥ እግዚአብሔር የሚያግዘን ነው። ኃይላችን፣ አምባችን፣ መጠጊያችን። ስለዚህ ከእግዚአብሔር ጋር የሚኖር ሰው ፕሮቴክሽን አለው፣ ፕሮቴክቲቭ ነው፣ ሪፊውጂ ነው፣ የሚጠልልበት አለው። ሶስተኛ እግዚአብሔር ጋር መኖር ይህንን የሚሰጥ ነው። አራተኛ የዘላለም ሕይወት ወይም ኢተርናል ላይፍ።
ከእግዚአብሔር ጋር መኖር ማለት ከሞት በኋላ ያለን ህይወት ማሰብ፣ ዘላለማዊ ህይወት፣ የማይቋረጥ ህይወት፣ የማያልቅ ህይወት፣ ይህን ህይወት ማሰብ ማለት ነው እና ከእግዚአብሔር ጋር እንድንኖር የምንጠራበት ምክንያት ይሄ ነው። ኢተርናል ላይፍ የሚባለው አፍተር ዴዝ ከሞት በኋላ ሌላ ብርሃናዊ የሆነ ህይወት አለ። መጽሐፍ ቅዱስ በሚነግረን መሰረት ማለት ነው። መጽሐፍ ቅዱስ በሚያስረዳን በሚያስገነዝበን መሰረት ብርሃን ያለው ህይወት፣ ኢነርጂ ያለው ህይወት፣ ይህ ሞት የሌለበት፣ እንባ የሌለበት፣ ለቅሶ የሌለበት፣ ስቃይ የሌለበት፣ ረሃብ የሌለበት፣ ሐዘን የሌለበት፣ ትንሽ ትልቅ ማይባልበት፣ ወንድ ሴት ተብሎ ማይለይበት ህይወት አለ። ዘላለማዊ ህይወት የሚባለው ኢተርናል ላይፍ የሚባለው ከእግዚአብሔር ጋር መኖር ይህንን ዋስትና እንድናገኝ ያደርጋል። The greatest blessing is the assurance of overcoming days and living with Him forever. በክርስትና ህይወት ውስጥ ትልቁ ፕሮሚሲንግ ላይፍ አስደናቂ የሚባለው ህይወት ከሞት በኋላ ያለው ዘላለማዊ ህይወት ነው። ክርስቶስ ያረጋገጠልን ይህንን ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድ ፓዝ፣ እኔ ህይወት ላይፍ እና እውነት ትሩዝ ነኝ ብሎ የነገረ የሚያረጋግጠው ይህ ነው። ስለዚህ ከእግዚአብሔር ጋር መኖር እነዚህም እንድናገኝ ያደርጋል። አራተኛ የዘላለም ሕይወት ወይም ኢተርናል ላይፍ መጽሐፍ ቅዱስ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ይላል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ነው። እንዳይጠፋ በእርሱ የሚያምን ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ ብሎ የሚያምን ጂሰስ ክራይስት ዘ ሳን ኦፍ ጋድ ኤንድ ሴቪየር ብሎ የሚያምን ሰው የማይጠፋ ሰው፣ የዘላለም ሕይወት አሹራንስ የተሰጠው ቃል የተሰጠው ኪዳን የተሰጠው ሰው። ስለዚህ ይህ በጣም ቀላል ነገር አይደለም። በዚህ ቃል ማመን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ማመን ቀላል አይደለም። ቀጥሎ የሚለው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ክርስትና ወይም ክርስቲያኒቲ ፍቅር የሚገለጥበት ነው። መውደድ፣ መስዋዕትነት የሚገለጥ ነው። ሳክሪፋይስ የሚገለጥበት ነው። ላቭ የሚገለጥበት ነው። ኢተርኒቲ የሚገለጥበት ነው። ሪስፔክቲንግ ኢች አዘር ላቪንግ ኢች አዘር የሚገለጥበት ነው ክርስትና። ስለዚህ ይሄ ነው ዘላለማዊ ሕይወት የሚባለው። በእንግሊዝኛው አነብላችኋለሁ። For God so loved the world that He gave His one and only Son, that whoever believes in Him shall not perish but have eternal life. የሰው ልጅ የሚያምንበት ሁሉ እንዳይጠፋ የዘላለም ሕይወትን እንዲያገኝ አንድያ ልጁን እስኪሰጥ ድረስ ዓለሙን ወዶታል። ጆን ጎስፔል ኦፍ ጆን ቻፕተር 3 and verse 16። አራተኛው ዘላለማዊ ሕይወት ማግኘት። አንደኛ ከእግዚአብሔር ጋር መኖር ማለት ፍጹም ሰላም ፐርፌክት ፒስ ማግኘት። ሁለተኛ መመሪያና ጥበብ ጋይዳንስ ኤንድ ዊዝደም ማግኘት። ሶስተኛ ጥበቃና መጠጊያ ማግኘት ፕሮቴክሽን ኤንድ ሪፊውጂ ማግኘት። አራተኛ የዘላለም ሕይወት ማግኘት ኢተርናል ላይፍ ማግኘት። አምስተኛ እና የመጨረሻው መንፈሳዊ ፍሬ ስፒሪቹዋል ፍሩትፉልነስ ወይም ደግሞ መንፈሳዊ ፍሬያማ መሆን ማለት ነው። እነዚህ አምስት ነገሮችን ከእግዚአብሔር ጋር ስንሆን እናገኛለን። በጣም ብዙ መዘርዘር ይቻላል። እንዳላደግማችሁ እንዳላስጨንቃችሁ ለእናንተ ሰልቼ ነው። በቋንቋም ሊሚቴሽን እንዳይኖር እንዳትጨነቁ። አንዳንዶቻችሁ መጀመሪያችሁ ሊሆን ስለሚችል የእናንተን ጊዜ ለመጠበቅ ነው። አምስተኛው መንፈሳዊ ፍሬ ለማግኘት መጽሐፍ ቅዱስ እንዲህ ይላል፣ በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል ይላል። ከእግዚአብሔር ጋር የሚኖር ማለት እርሱ ከእግዚአብሔር ጋር ይኖራል። አስቀድመን እንደገለጽነው እግዚአብሔር ደግሞ ከእርሱ ጋር ይኖራል። ሊቪንግ ዊዝ ጋድ ማለት ጋድ ኢዝ ሊቪንግ ዊዝ አስ ማለት ነው። እግዚአብሔር ከእኛ ጋር እየኖረ ነው ማለት ነው፣ እኛ ከእግዚአብሔር ጋር ስንኖር። ስለዚህ ስፒሪቹዋል ፍሩትፉልነስ የሚባለው በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል ይላል። እርሱ ብዙ ፍሬ ያፈራል። ይሄ ብዙ የሚለው ብዙ አይነት ነው። ለምሳሌ ከእግዚአብሔር ጋር የሚኖር በትምህርት ስኬታማ ይሆናል። አካዳሚክ ፓዝ ሰክሰስፉል ይሆናል።
ኢን ወርክ ፓዝ ሰክሰስፉል ይሆናል። ኢን ኤኒ ላይፍ ፓዝ ሰክሰስፉል ይሆናል። ከእግዚአብሔር ጋር የሚኖር ሰው እንደዛ ነው። በየትኛው ሲናገር ይደመጣል፣ ሞገስ ይኖረዋል። በየትኛው ሰክሰስፉል ይሆናል፣ ስኬታማ ይሆናል፣ ፍሬያማ ስፒሪቹዋል ፍሩትፉልነስ የሚባለው እሱ ነው። እንግሊዝኛውን ላንብላችሁ። ኢፍ ዩ ሪሜን ኢን ሚ ኤንድ አይ ኢን ዩ። ደግሞአለሁ። ኢፍ ዩ ሪሜን ኢን ሚ ኤንድ አይ ኢን ዩ። እናንተ በእኔ ከኖራችሁ እኔም በእናንተ ከኖር ዩ ዊል ቢር ማች ፍሩት ነው የሚለው። ዩ ዊል ቢር ማች ፍሩት፣ ብዙ ፍሬ ታፈራላችሁ፣ በብዙ መልክ ስኬታማ ትሆናላችሁ፣ የምትወደዱ ተቀባይነት የምታገኙ ትሆናላችሁ። ቀጥሎ አፓርት ፍሮም ሚ ዩ ካን ዱ ነቲንግ ነው የሚለው። ከእኔ ውጭ ግን ምንም ልታደርጉ አትችሉ። በጎስፔል ኦፍ ጆን 15 ቻፕተር 15 and verse 5 ስፒሪቹዋል ፍሩትፉልነስ የሚባለው መንፈሳዊ ፍሬ ተብሎ የሚጠራው ይሄ ነው። ስለዚህ የእግዚአብሔር ጋር መኖር የሚችሉ ሰዎች ይህንን ማድረግ ይችላሉ። እግዚአብሔር ጋር መኖር ማለት እነዚህን 5 ነገሮችን ማግኘት ማለት ነው እና ምናልባት ያለንበት ሁኔታ የሚከብድ ሊመስል ይችላል። ግን እነዚህ ነገሮች አስቸጋሪ የሚባሉትን ነገሮች በሙሉ ከእግዚአብሔር ጋር በመኖር ማሸነፍ እንችላለን። የመጨረሻ በዚህ መልእክት ሶስተኛ ማለት ነው ከእግዚአብሔር ጋር እንዴት እንኖራለን ለሚለው 3 ነገሮች ብቻ። እንዴት መኖር የሚቻለው ከእግዚአብሔር ጋር በምን መልኩ? በጣም ቀላል ነገር ነው። የመጀመሪያው ከእግዚአብሔር ጋር ለመሆን ክርስቲያን መሆን ነው። በዚህ የጨረስኩኝ ነው። ለጥያቄያችሁ ልመጣ ነው። የመጀመሪያው ከእግዚአብሔር ጋር ለመኖር ክርስቲያን ነው። ይህንን መቼ ገለጡት? ቅድም በምን አይነት መልኩ? እሱ በሚያምን በእርሱ የሚያምን ሁሉ እንዳይጠፋ የዘላለም ሕይወት እንዲያገኝ ብለን የገለጽ የመጀመሪያው ክርስቲያን መሆን። ሁለተኛው ከእግዚአብሔር ጋር ለመኖር ወላጆችን፣ ቤተሰቦችን ማክበር፣ ሰዎችን ሁሉ ማክበር ከእግዚአብሔር ጋር ለመኖር። ሶስተኛ ከእግዚአብሔር ጋር እንዴት እንኖራለን? ቤተክርስቲያንን ማክበር፣ ይችን ቤተክርስቲያን ማክበር፣ የአባቶቻችንን ቃል ትእዛዝ፣ ኢንስትራክሽን ኦፍ አወር ፋዘርስ እነሱን ማክበር። በእነዚህ 3 ነገሮች ከእግዚአብሔር ጋር መኖር እንችላለን። አሁን እነዚህ ዲቴይል ሲነገሩ በጣም ሰፊ ናቸው፣ ግን እንዳላሰለቻችሁ ከእግዚአብሔር ጋር መኖር የመጀመሪያውን ተረጎምን፣ ዴፊኒሽኑን ሊቪንግ ዊዝ ጋድ የሚለውን፣ ሁለተኛ ቤኔፊትስ ኦፍ ሊቪንግ ዊዝ ጋድ ከእግዚአብሔር ጋር መኖር ጥቅሞቹን 5 ጥቅሞችን እነዚህም ተመለከትን። መጨረሻ ከእግዚአብሔር ጋር እንዴት እንኖር ለሚለው ደግሞ አንደኛ ክርስቲያን መሆን፣ ሁለተኛ ቤተሰብን ማክበር፣ ሶስተኛ ደግሞ ቤተክርስቲያንን ማክበር፣ በአባቶች በኩል የሚሰጠንን ትእዛዝ፣ መመሪያ እነዚህን በማክበር ከእግዚአብሔር ጋር መኖር ይቻላል። ምክንያቱም በአባቶች ትእዛዝ ውስጥ ምን አለ? ንስሐ መግባት፣ መቁረብ፣ ስጋውን ደግሞ መቀበል፣ በማህሌት መሳተፍ፣ ትምህርት መማር፣ ቤተክርስቲያን መምጣት፣ መጽሐፍ ቅዱስ ማንበብ። እነዚህ ነገሮች በሙሉ የአባቶች ትእዛዞች ናቸው። ለእነሱ የተሰጣቸው ከመጽሐፍ ቅዱስ የተሰጣቸው ትእዛዝ ነውና ያንን ስናከብር ያን ጊዜ ከእግዚአብሔር ጋር እንዴት እንደምንኖር እንረዳለን። ከእግዚአብሔር ጋር እንድንኖር የአምላካችን ቅዱስ ፈቃዱ የሆነልን ያስተማረን አባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወደ ጥያቄዎቻችሁ እመጣለሁ። አሁን የተጠየቁትን ጥያቄዎች እነዚህ ትንሽ ጊዜም ወሰድ ሊያደርጉ ይችላሉ። ምናልባት ሳትረሳው ዲያቆን ኢያሱ ዙሪያውን ከተናገርኳቸው ኢምፖርታንት የምትላቸው ሪቫይዝ ማድረግ የምትፈልጋቸው ካሉ ናና የተወሰነ ነገር በላቸው። ከዛ ወደ ጥያቄዎቹ እንሄዳለን። ይሻላል። Okej, har alla som följt med? Hur skulle de 3 delarna av tematiken som Nakata delade med mig? Vi snakket om 3 forskjellige deler. Hva var den første? Er det ingen som har fulgt med? Ok, hva var temaet? Riktig å leve med Gud. Ok, første delen av tematikken var at vi skulle leve med Gud, og hvordan, hva betyr å leve med Gud? Ok, jeg skal bare liste de 3 tingene Magnus sa. Første å overkomme ensomhet. En som lever med Gud har ingen ensomhet, fordi de snakket senere om at den som lever med Gud har Gud som lever i ham også.
Det andre å leve et liv med purpose, med mening. Tredje standing on an unshakable foundation, å stå på et sterkt og ubevegelig grunnlag. Dette de 3 tingene som ble nevnt. Neste delen var det noen som husker? Nei. Neste delen var hva får vi av å leve med Gud? Første de sa var å leve med fred. De nevnte fra Paulus sitt brev til Filipperne. Skal jeg lese hva som står der i kapittel 4, vers 6. Det står: vær ikke bekymret for noe, men legg alt dere har på hjertet framfor Gud, be og kall på ham med takk. Neste vers sier: og Guds fred, som overgår all forstand, skal bevare deres hjerter og tanker i Kristus Jesus. Så da vet vi at de som lever med Gud, har fred i livet. Neste punkt å ha et liv med visdom og veiledning. De nevnte David 119, Salme 119, vers 105. Der står det: your word is a lamp to my feet and a light to my path. Ordet ditt en lampe til mine føtter og et lys til min vei. Tredje de nevnte var beskyttelse og tilflukt. I Matteus evangeliet, kapittel 11, vers 28, står det: kom til meg, alle dere som strever og bærer tunge byrder, og jeg vil gi dere fred og hvile. I Salmene 46, 1 står det at Gud vår tilflukt og vår styrke, en hjelp i nød og alltid med. Og verset etter det står: derfor frykter vi ikke når jorden skaker, når fjellene vakler i havets dyp. Så disse versene viser at den som lever med Gud, har beskyttelse fra ting man vet om, også ting man ikke vet om, og tilflukt i livet. Fjerde punkt var eternal life, evig liv. I Johannes evangeliet kapittel 3, vers 16 står det: for så høyt har Gud elsket verden, at han ga sin egen sønn, den enbårne, for at hver den som tror på ham, ikke skal gå fortapt, men ha evig liv. Så den som tror på Jesus, har evig liv. Femte punkt var spiritual fruitfulness, åndelig fruktbarhet, kan man si. Der nevnte de Johannes kapittel 15, vers 4, hvor det står: bli i meg, så blir jeg i dere. Slik som greinen ikke kan bære frukt av seg selv, men bare hvis den blir på vintreet, slik kan heller ikke dere bære frukt hvis dere ikke blir i meg. Jeg vintreet, dere greinene. Den som blir i meg og jeg i ham, bærer mye frukt, for uten meg kan dere ingenting gjøre. Her sier Jesus at den som lever i ham, har åndelig fruktbarhet, men vi kan ikke oppnå åndelig fruktbarhet og fred uten ham, som han nevnte med eksempler med vintreet. Tredje delen av lærdommen var hvordan skal vi leve med Gud. Vi lærte hva det var, vi lærte hva vi får ut av å leve med Gud. Tredje hvordan skal vi leve med Gud. Der nevnte de kjapt første, være kristen, som vi sa, leve i Kristus, som Kristus lever i oss, for å få evig liv. Andre punkt var å være respektfull overfor andre, og siste være respektfull overfor kirken og fedre, fordi det der vi får lærdom om Gud, om Kristus, og tilgivelse av synder, og masse slikt. Så det det Member har vært hos i dag. Så jeg skulle huske på det her. Så nå skal vi gå videre til spørsmål dere har stilt. Takk. እናመሰግናለን። እግዚአብሔር ይስጥልን። በደንብ ነው እንደከለሰው ነው የሚሰማኝ። ቋንቋውን ባልሰማውም በእርግጥ ጥሩ ግን ተረድቼዋለሁ። ቋንቋ አለመስማት ምን ያህል ከባድ እንደሆነ አሁን ረጅም ደቂቃ የተናገረን የመሰለኝና
እኔም ለእናንተ ብዙ ደቂቃ የተናገርኩ እንደሚመስላቸው አስቤ ቅርታ ጠይቃለሁ። ያው ቋንቋውን ባለማወቄ ማለት ነው። ቋንቋቸው በነገራችን ላይ ከባድ ነው። በእርግጥ አማርኛ ይከብዳል። ወደ ጥያቄዎች ነው የምንሄደው። ወላጆች የምትወጡት አሁን ነው ወይስ ትቆያላችሁ? እናንተ ነፃ እንድትሆኑ